ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 3። ይህን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ደግሞ ለኒቆዲሞስ ነው። የአብይ ጾም 7ኛ ሳምንት ኒቆዲሞስ በመባል ይታወቃል። ኒቆዲሞስ ማን ነው? የኒቆዲሞስ ታሪክስ እንዴት ነው ካለ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በሚያስተምርበት ዘመን ለኒቆዲሞስ ያስተማረውን ለኒቆዲሞስ የነገረውን ከኒቆዲሞስ ታሪክ ጋር የሚገናኝ በመሆኑ ይህን ሳምንት ሊቁ ቅዱስ ያሬድ ኒቆዲሞስ ብሎታል ማለት ነው። የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ስናነብ እናገኘዋለን። ታሪኩ እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር ይለናል። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው ይለናል። ማን? ኒቆዲሞስ ለኢየሱስ ክርስቶስ። ኒቆዲሞስ የአይሁድ አለቃ የተባለው በምሁርነቱ ሕገ ኦሪትንና መጻሕፍተ ብሉያትን ጠንቅቆ የተማረ ስለሆነ በፈሪሳውያን ዘንድ ትልቅ ቦታ የሚሰጠው ምሁር ነበር። ነገር ግን ከፈሪሳውያን ወገንም ቢሆን ከፈሪሳውያን የተለየ አመለካከት፣ ከፈሪሳውያን የተለየ አስተሳሰብ እንደነበረው መጽሐፍ ያስረዳናል። ኒቆዲሞስ በሌሊት ወደ ኢየሱስ ክርስቶስ እየመጣ ይማር ነበር፣ ይጠይቅ ነበር። ስለምን በሌሊት ወደ ኢየሱስ ክርስቶስ እየመጣ ይማራን ካልነ ስለ ሁለት ነገሮች እንደሆነ ታሪክ ያስረዳናል። ይኸውም ምንድነው ካልነ አንደኛው ወገኖቹ ፈሪሳውያን እንዳያዩት በቀን ወደ ኢየሱስ ክርስቶስ ቢሄድና አይሁድ ቢያዩት አይሁድ ከምኩራባቸው እንደሚያስወጡት ከኢየሱስ ክርስቶስ ጋር አብሮ የተገኘ ኢየሱስ ክርስቶስን አምላክ ብሎ የተቀበለ እንዲህ ብሎ የሚመሰክር ቢኖር ከምኩራብ ይውጣ የሚል ድንጋጌ ደንገው ነበርና በቀን ወደ ጌታችን አለመሄዱ በሌሊት መሄዱ አይሁድን ከመፍራቱ የተነሳ ነው ማለት ነው። ሁለተኛው ምንድነው ካልነ ኒቆዲሞስ የታወቀ ምሁር ስለነበር በቀን በብዙ ሕዝብ መካከል ኢየሱስ ክርስቶስን ቢጠይቅ የሚዋረድና ከልዕልናው ዝቅ የሚል መስሎ ስለታየው በልቡ ኒቆዲሞስ የተለየ ሐሳብ ቢኖረው እንኳን በአይሁድ ዘንድ ዝቅ ብሎ ላለመታየት በሌሊት ወደ ኢየሱስ ክርስቶስ ይሄድ ነበር ማለት ነው። ኒቆዲሞስ ወደ ኢየሱስ ክርስቶስ ከሄደ በኋላ አምላካችን ኢየሱስ ክርስቶስ ደግሞ ኒቆዲሞስን እንዲህ አለው ይለናል። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ሲለው ኒቆዲሞስም ጌታ ኢየሱስ ክርስቶስ ይህን ሲናገር ግራ ገባው። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላል ብሎ ክርስቶስን ጠይቆታል። ኢየሱስ ክርስቶስ ለኒቆዲሞስ ጠንከር ያለ ትምህርት ነው ያስተማረው። ጠንከር ያለ መልእክት ነው ያስተላለፈለት። ለምን? ኒቆዲሞስ ምሁረ ኦሪት ነውና እርሱን የሚመጥን ትምህርት ሊያሰማው እርሱን የሚመጥነው ትምህርት ሊያስተምረው ስለፈለገ ይኸውም ዳግመኛ መወለድ ሰው በባህሪው ያላየውን ማየት፣ ያልሰማውን መስማት፣ ያላወቀውን ማወቅ፣ አዲስ ነገር ማግኘት ይፈልጋልና ጌታችን ለኒቆዲሞስ የሚያውቀውን ኦሪትንና ነቢያትን እየጠቀሰ መናገር ማስተማር አልፈለገም። ለምን? ኒቆዲሞስ ምሁረ ኦሪት ስለሆነ። ነገር ግን አዲስ የሆነውን ሁለተኛ የመወለድ ምስጢር ሊያሳውቀው ወደደ። ኒቆዲሞስ ብሉይ ኪዳንን የተማረ ሊቅ ቢሆንም ሁለተኛ ስለመወለድ ግን ሰምቶ አያውቅም። ከዛ በፊትም አንቦ አያውቅም። መወለድ ማለት ከእናት ማኅፀን መውጣት ብቻ ይመስለው ነበር። ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ሰው እንዴት ይችላል ብሎ ይገረም ነበር እያለም ተከራክሯን። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንዲህ ሲል መልሶ ነገረው። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስም የተወለደ እንዲሁ ነው አለው። ከውሃ ሲል በውሃ የምንጠመቅ መሆናችን፣ በመንፈስ ሲልም ከመንፈስ ቅዱስ ተወልደን የመንፈስ ቅዱስ ልጆች መሆናችን ሲነግረው ነበር፣ ሲያስተምረው ነበር። ሰው ዳግመኛ ካልተወለደ በቀር የሚለው የኢየሱስ ክርስቶስ ትምህርት፣ የኢየሱስ ክርስቶስ ቃል ለኒቆዲሞስ ግራ አጋብቶት ነበር። ለኒቆዲሞስ እንቆቅልሽ ሆኖበት ነበር። ከውሃና ከመንፈስ በማለት ሰው ዳግመኛ የሚወለድበት ነገር ገልጾለታል። ሥጋዊ ልደት ከወንድና ከሴት እንደሆነ ሁሉ መንፈሳዊ ልደት ደግሞ ከውሃና ከመንፈስ ቅዱስ መሆኑን ክርስቶስ
አስተምሮታል ማለት ነው። በዓይናችን የምናየው ውሃ በአካላችን ላይ ሲፈስ የማናየው መንፈስ ቅዱስ እንደሚያድርብን ለመግለጽ መሆኑን መጽሐፍት ያስረዱናል። ውሃ የተፈለገው የጸጋ መንፈስ ቅዱስ መፍሰስ በውሃ መፍሰስ እንድንረዳ ነው። ውሃ ከመንፈስ ቅዱስ መወለዳችን እና የተወለድንበት ቀን የሚያሳውቀን ነው ማለት ነው። ከስጋዊ ወላጆቻችን የተወለድን ሰዎች እንደ ወላጆቻችን ስጋዊ ነን ማለት ነው። አጥንቱ፣ ቆዳው፣ ስጋው፣ ደሙ፣ ገጽታው በአጠቃላይ ሰብአዊ ባህሪ አለው ማለት ነው። ከመንፈስ የተወለደ ግን መንፈስ እንደሆነ በዓይናችን ከማናየው ከረቂቁ መንፈስ ቅዱስ ስንወለድ የልደታችን ገጽታ አይታይም፣ ረቂቅ ነው። ለምን? የምንወለድበት መንፈስ ቅዱስ በስጋዊ ዓይን የማይታይ ረቂቅ ስለሆነ ስንወለድም ማየት አይቻልም። ይህን ነው እንግዲህ ለኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስረዳው ማለት ነው። ኒቆዲሞስ ከመንፈስ ቅዱስ መወለድ እንዴት እንደሆነ ስላልገባው ብዙ ጊዜ ተከራክሯን፣ ብዙ ጊዜ ተናግሯን። ኢየሱስ ክርስቶስ ግን ለኒቆዲሞስ በነፋስ መስሎ ነግሮታል ማለት ነው። ኒቆዲሞስ ታላቅ ሰው ሲሆን፣ ኒቆዲሞስ ባለጸጋ ሲሆን፣ ኒቆዲሞስ ባለስልጣን ሲሆን፣ ኒቆዲሞስ መወራወሪ ሲሆን ራሱን ዝቅ አድርጎ ተማረ። ራሱን ዝቅ በማድረጉ ደግሞ ክርስቶስ መረጠው። እስከ መጨረሻው ጸና። በመጨረሻም እድለኛ ሆኖ በመጨረሻም እግዚአብሔር መርጦ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ እርቃኑን በተሰቀለበት ዕለት ከጻድቁ ከዮሴፍ ጋር ሆኖ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ከመስቀሉ አውርዶ ገንዞ ለመቅበር በቅቷል ማለት ነው። ኒቆዲሞስ ከመጨረሻው ጸንቷል። ለስልጣን ሳይል ለሀብት ሳይል ዝቅ በማለቱ በመማሩ እግዚአብሔር መርጦታል ማለት ነው። ሁሉን ነገር ለእግዚአብሔር በመስጠት ራሳችን ዝቅ ማድረግ ያስፈልጋል። ራሳችን ዝቅ ስናደርግ የእግዚአብሔር መንፈስ ያበረታናል። የእግዚአብሔር መንፈስ እንዲጠነክር ያደርጋናል። ራሳችን ዝቅ አድርገን እስከ መጨረሻው በቤቱ ጸንተን እንድንኖር የአምላካችን የልዑል እግዚአብሔር ፈቃድ፣ የእናታችን ድንግል ማርያም አማላጅነት አይለየን። ይቆየን።